ኦኬ ax6 ዴሪቬቲቭ አሁን ደግሞ ax6 ላይ ሎን ፔር ኦፍ ያላቸውን እስኪ ለማየት እንሞክር ax5 e1 አያችሁ ድምሩ 5 ሰራውንዲንግ ኤንድ 1 ሎን ፔር ኦን ሴንትራል አተም 5 + 1 6 እስኪ ባለ 6 የባለፈውን ላስታውሳችሁ እስኪ ይህን ሼፕ በደንብ ተመልከቱ ባለፈው ይህንን ሞሌኩላር ጂኦሜትሪ ለማየት ሞከረናል ax6 ማለት ነው በዚህ መሃል ላይ ሴንተር አለ ሴንትራል አተሙ a ይኖራል 6 ሰራውንዲንጎች አሉ ሁለቱ ሰራውንዲንግ አክሲያል ላይ ከላይና ከታች አራቱ ደግሞ ኢኳቶሪያል ላይ 1 2 እዚህ ጋር 3 4 1 2 3 4 ኢኳቶሪያል 1 2 አክሲያል ax6 ይባላል ይሄንን አስተውሱ አሁን ግን ማን ነው የፈለግነው ax5 e1 ax5 e1 ማለት አንድ ሎን ፔር እና 5 ሰራው ባለ 6 ሲሆን ከባለ 5 ይላይ ባለ 6 ከሆነ ሎን ፔር የምታስቀምጡት አክሲያል ላይ ነው እንጂ ኢኳቶሪያል ላይ አይቀመጥም እንደ x5 ስለዚህ ሎን ፔር ማስቀመጥ የምትችሉት ወይ እዚህ ጋር ነው ወይ ከታች ነው ማስቀመጥ የምትችሉት አንድ ሎን ፔር ካለ ከታች ወይንም ከላይ ታስቀምጣላችሁ ማለት ነው ስለዚህ ከሁለት አንዱ ሲሆን ምን ይሆናል ማለት ነው ሌትስ ቴክ አንዱን እንውሰድ እስኪ ከታች ሎን ፔር አለ ብለን እናስብ ስለዚህ አምስቱ ሰራውንዲንግ የት ይቀመጣሉ 1 2 3 4 5 ስለዚህ ይሄ ማለት እስኪ ይሄንን ተመልከቱ ይሄ ከዚህ ጋር ብታገናኙት ይሄ ከዚህ ጋር ቢገናኝ ይሄ ከዚህ ጋር ብታገናኙት ይሄ ከዚህ ጋር ብታገናኙት የታችኛውን ተውት ኦሬዲ የለም ሎን ፔር ስለሆነ የለም ማለት ነው ቅርጹ ከዚህ ጋር ይመሳሰላል አያችሁ ይሄን ቅርጽ በደንብ ይዩት ይሄ 1 2 3 4 ኢኳቶሪያሎቹ አሉ ይሄው 1 2 3 4 ከላይ እዚህ ጋር አምስተኛው አለ ማለት ከታች ባዶ ነው እዚህ ጋር ከታች እዚህ ጋር እንደዚህ ሆኖ ሎን ፔር አለ ማለት ነው ስለዚህ ይሄ ያስኩት ቅርጹን በደንብ አይታችሁት ከሆነ ይሄኛው ስኩዌር ነው አይደል ስኩዌር ቅርጽ ነው ያለው ከላይ ምንድነው የሚታያችሁ ፒራሚድ therefore what is the shape of this one a square pyramidal not square by pyramidal square by pyramidal የምትሉት ስኩዌር ላይ ከላይም ከታችም ፒራሚድ ቢኖር ነው አንድ ፒራሚድ ብቻ የሚገኝ ከሆነ ስኩዌር ፒራሚዳል እንለዋለን ማለት ነው therefore ax5 e1 is what square pyramidal ስለዚህ ምን ይሆናል a አላችሁ አራት እንደዚህ ይኖራችኋል ማለት ነው x x x x 1 2 3 4 አምስተኛው እዚህ ጋር ይቀመጣል ስድስተኛው ሎን ፔር ነው ያለው ማለት ነው ቦታ ማቀየር ትችላላችሁ ስለዚህ ይሄን ቅርጽ በደንብ አይታችሁት ከሆነ እዚች ይሄ ከዚህ ይሄኛው ከዚህ ጋር ይሄ ከዚህ ጋር ሲገናኝ እዚህ ጋር ስኩዌሩ ይታያችኋል አያችሁ በደንብ አይታችሁት ከሆነ ስኩዌር ላይ ፒራሚድ አለ ማለት ነው ይሄ ማለት ነው ሁለቱ አንድ አይነት ናቸው ስኩዌር ላይ ፒራሚድ ተቀምጧል ይሄ ስኩዌር ላይ ከላይ ፒራሚድ ተቀምጧል therefore the shape of this one is what a square pyramidal a square pyramidal a good example for this one is ClF5 አሁን ClF5 እዚህ ላይ ማስቀመጥ እንችላለን ለምሳሌ ፍሎሪን የቱ ጋር ይቀመጣል መሃል ላይ አምስቱ ፍሎሪንስ 1 2 3 4 5 ስለዚህ ClF5 ምን ይሆናል ማለት ነው ተመልከቱ ክሎሪን 1 times 7 7 because 1 chlorine group 7 ስለሆነ 7 next fluorine how many fluorine atom 5 5 times 7 35 total how much 42 42 አለን አጠቃላይ ስለዚህ ክሎሪን በስንት ፍሎሪን 1 2 3 4 5 1 2 3 4 5 how many bond 1 2 3 4 5 5 bond means 10 which is 32 32 ይቀረናል ማለት ነው 32 ስለሚቀረን ስለዚህ ለእያንዳንዱ 6 6 እንስጥ ያው 6 6 ሰጠው 1 2 3 4 5 5 times 6 30 how many remaining electron 2 ሁለቱን ደግሞ ለክሎሪን እንሰጣለን what is center chlorine represented by 8 what is the surrounding atom fluorine how many fluorine atom 5 ax5 is there any lone pair on central atom yes how much 1 on the central atom which is e1 ስለዚህ ሼፑን ስታስቀምጡ ምን ይሆናል ክሎሪን እዚህ ጋር ታረጋላችሁ 1 ፍሎሪን አተም አናዘር ፍሎሪን አተም በዚህ መሰረት ታስቀምጣላችሁ ስኩዌር ላይ ማለት ነው ስኩዌር ቅርጽ ላይ ከዛ እነዚህ ይሄኛውን ያሳያችኋል አንዱ ደግሞ ከላይ ይቀመጣል ማለት ነው እዚህ ጋር ደግሞ አንደኛው ሎን ፔር እዚህ ጋር ታስቀምጣላችሁ እዚች ጋር ወይንም ደግሞ ከላይ ወይንም ከታች ማድረግ ትችላላችሁ therefore ax5 e1 ይሄንን ይመስላል ማለት ነው ስኩዌር ፒራሚዳል ሁለተኛው b ax4 e2 ታይፕ ax4 e2 ታይፕ ይሄ ደግሞ ማለት
ለምሳሌ ይህን ተመልከቱ። 4 + 2 6 ማለት አሁንም ወደዚህ ተመልከቱ። ስለዚህ ሁል ጊዜ ድምሩ 6 ከመጣላችሁ ሎን ፔር የሚቀመጡ የት ነው? አክቹዋል ፖዚሽን ላይ እዚህ ጋር እና እዚህ ጋር ሎን ፔር ይቀመጣል። አራቱ ሰራውንዲንጎች 1 2 3 4 ላይ ይቀመጣሉ። ስለዚህ ምን ማለት ነው? ከላይም ፒራሚድ አይኖርም፣ ከታችም ፒራሚድ አይኖርም። ማን ብቻውን ይቀራል? ስኩዌር ብቻውን ይቀራል። ዴርፎር ዘ ሼፕ ኦፍ ዲስ ዋን ኢዝ ፔር ፕላነር። ስኩዌር ፕላነር ማለት እዚህም ሎን ፔር ቢቀመጥ ይሄ የለም፣ ይሄ ከሌለ ከላይ ያለው ፒራሚድ የለም፣ ከታችም አይኖሩም፣ ስኩዌሩ ብቻውን ይቀራል። ዴርፎር ዘ ሼፕ ኦፍ ኤ ኤክስ 4 ኤ2 ኤስ ስኩዌር ፕላነር የሆነ ሼፕ ይኖረዋል ማለት ነው። ኤግዛምፕል ፎር ዲስ ዋን ኢዝ ኤክስ ኢ ኤፍ 4 xenon 1 times 8 electron because xenon is group 8. Fluorine 4 times 7 28 electron total 36 electron አጠቃላይ ማለት ነው። በነገራችን ላይ xenon ስቴብል ቢሆንም at higher temperature ቦንድ ሊሰራ ስለሚችል ነው። ኦኬ አሁን ቼክ እናድርግ። xenon 4 ፍሎሪን አለ ያለው 1 2 3 4 1 2 3 4 how many bonds 1 2 3 4 4 ሲንግል ስንሰራ 8 ማለት ነው። 36 minus 8 which is called 28 28 አለ። እንደተለመደው ፍሎሪን እያንዳንዳቸው ፍሎሪኖች 1 2 3 4 2 2 ስለሰሩ 6 6 ይፈልጋሉ። ስለዚህ 6 times 4 24 the remaining electron is how much 2 28 minus 4 the remaining electron is how much 4 therefore 1 2 3 4 ማለት ነው። ስለዚህ ሲቀመጥ ምን ይሆናል? xenon at the center position in square position fluorine 1 another fluorine this is in square position ከዛ ሁለቱ ደግሞ ሎን ፔር እዚህ ጋር ይቀመጣል። አንዱ ሎን ፔር ደግሞ ከታች እዚህ ጋር ይቀመጣል። አያችሁ ሎን ፔር የት ነው ያስቀመጥኩት? አክሲያል ፖዚሽን ላይ እንጂ ኢኳቶሪያል ላይ አይቀመጥም ማለት ነው። ስለዚህ ቅርጹ ስኩዌሩ ብቻ ነው፣ ሎን ፔሩን ትታችሁት ማለት ነው። በዚህ አጋጣሚ ይሄ ሞሌኪውል ነን ፖላር የሆነ ሞሌኪውል ነው። የላኛው ሎን ፔር ወደ ታች ይገፋል፣ የታችኛው ደግሞ ወደ ላይ ይገፋል ማለት ነው። ለምሳሌ አራቱም ሰራውንዲንግ አተሞቹ ፍሎሪኖቹ ያው አንድ አይነት ስለሆኑ እዚህ ጋር ያለ ሎን ፔር አራቱም ፍሎሪኖች ቦንዳቸው ወደ ታች ይገፋል፣ ለታች ደግሞ ያለ ወደ ላይ ሲገፋ ቦንዱ አይንቀሳቀስም። therefore this molecule or XeF4 is what ነን ፖላር ሞሌኪውል። ስለዚህ ይሄኛው ስኩዌር ፕላነር የሆነ ሞሌኩላር ጂኦሜትሪ ሼፕ ይኖረዋል ማለት ነው። ውድ ተከታታዮቻችን ሴንተራል አተም ላይ ሎን ፔር ሲኖረው የኤክስ6 ላይ ሁለት ለማየት ሞክረናል። ኤክስ5 ኢዋንን እና ኤክስ4 ኢቱን ለማየት ሞክረናል። ኤክስ5 ኢዋን ከሆነ ስኩዌር ላይ አንድ ፒራሚድ ስለሚኖር ስኩዌር ፒራሚዳል፣ ኤክስ4 ኢቱ ደግሞ ከሆነ ስኩዌር ላይ ከላይም ከታችን ፒራሚድ ስለማይኖር ስኩዌር ፕላነር ይሆናል ማለት ነው። በቀጣይ በሌላ ርዕስና ሌላ ቪዲዮዎችን ለእናንተ የሚጠቅሙትን ይዘን ለመምጣት እንሞክራለን። በያላችሁበት ሰላማችሁ ይብዛ። ሰላም ነው።